ሰላም የተወደዳችሁ እንኳን ወደ ሌሊት የጸሎት ፕሮግራማችን በሰላም መጣችሁ። ከዚህ ቀደም ብዙዎቻችሁ እግዚአብሔር አምላክ ያደረገላችሁን በኮሜንትና በውስጥ መስመር እየመጣችሁ መስክራችሁልናል። ክብር ለእግዚአብሔር ይሁን። አሁንም ሁላችሁም ያላችሁን የውስጣችሁን የጸሎት ርዕስ በኮሜንት ላይ በመጻፍ ቀጥሎ ላሉት ጊዜያቶች አብረን የምንጸልይ ይሆናል። ነገር ግን በኮሜንት ላይ የምትጽፉትን ርዕስ በእምነት እንዲሆን አበረታታችኋለሁ። ወደ ዛሬው የሌሊት ጸሎታችን እንግባ። ሃሌሉያ! እግዚአብሔርን እያመሰገንን እንጀምራለን። ሁሉ ጊዜ እግዚአብሔርን በማመስገን ውስጥ ከፍ እንደምንል በብዙ የጸሎት ፕሮግራማችን ላይ አይተናል። እግዚአብሔር አምላክ በምስጋና ውስጥ የሚሰራውንም ነገር አይተናል። ድሉን አይተናል፣ ክብሩን አይተናል፣ ደግሞም እርዳታውን አይተናል። ስለዚህ እግዚአብሔርን አብረን እያመሰገንን ጸሎታችንን እንጀምራለን። እናመሰግናለን እግዚአብሔር ሆይ፣ ረዳታችን ሆይ እናመሰግናለን። ዛሬም እንደገና በፊትህ መተናል ልትረዳን፣ እንደገናም ልታግዘን፣ አቅም ልትሆነን ባንተ ተማምለን በፊትህ እንመጣለን። እናመሰግናለን። እርዳታ ከኛ ጋር ነው፣ አብሮነት ከኛ ጋር ነው፣ መንፈስ ከኛ ጋር ነው። ስለምትረዳን ከፍ እናረጋለን። አቅም ጉልበታችን ስለሆን ከፍ እናረጋለን። እግዚአብሔር ሆይ አንተ ልትመሰገን ይገባሃል። የህይወታችን እያንዳንዱ ምዕራፍ ላይ አለ፣ እያንዳንዱ ድርጊታችን ላይ አለ። እግዚአብሔር ሆይ የተሳካልን ነገር ላይ ስምህ አለ። እግዚአብሔር ሆይ የእያንዳንዱ ሁኔታዎቻችን ላይ ስምህ አለ፣ አንተነት አለ፣ እርዳታ አለ። እግዚአብሔር አደረገ የሚባል ነገር በህይወታችን ላይ ስለሆነ ልናመሰግናለን። አቅማችን ስለሆንክልን፣ በፈራንበት ጉዳይ ላይ ስላልጣልከን፣ ስላልወደቀን፣ ውድቀታችንን ስላላየን፣ ፍርሃታችን እንደ ፍርሃታችን ስላልሆነ ሁኔታዎች ስላልያዙን እናመሰግናለን። ስለረዳህን እናመሰግናለን። ክብር ላንተ ይሁን። እንዳንተ ያለ አምላክ ስለሌለን እናመሰግናለን። ከፍ ያልክነ ድንቅነ እግዚአብሔር ሆይ ዛሬም በምህረትና በቸርነት እያኖርከን ነው፣ እያስቀጠልከን ነው። ነገሮቻችን እያበቡ ነው። ፀሐይ እየወጣችልን ነው፣ እየደመቅን ነው፣ እያማረብን ነው፣ ከፍ እያልን ነው፣ እየቀጠልን ነው። ዛሬም መንፈስ ከኛ ጋር አለ። እንድንጸልይ የሚረዳ የእግዚአብሔር መንፈስ ከኛ ጋር አለ። አቅም ጉልበት የሆነን መንፈስ ከኛ ጋር አለ። ብርቱ እያደረገን ያለ መንፈስ ከኛ ጋር አለ። እናመሰግናለን። አንተ ሁሉ ነገራችን ነህ እግዚአብሔር ሆይ፣ ጉልበታችን ነህ፣ ረዳታችን ነህ፣ አቅማችን ነህ፣ መሄድ መጠንከራችን ነህ። እግዚአብሔር ሆይ በሰው ፊትም በጠላት ፊትም መቆሚያችን ነህ። ምንከራከርብህ እግዚአብሔር ሆይ መልካምነትን ይዘን ደሞም ቸርነትን ይዘን የምንከራከርብህ እግዚአብሔር ሆይ አንተ ብቻ ነህ። እናመሰግናለን። ደግሞም አላሳፈርከን፣ ደግሞም አላፈርንም። እናመሰግናለን። ስለ እያንዳንዱ ነገሮቻችን እናመሰግናለን። ካንተ ያልሆነ አንዳች ነገር የለንም። ምድር ላይ የተፈጠረው ነገር ሁሉ ካላንተ አንዳች እንኳን የሆነ እንደሌለ፣ በህይወታችን ላይ ካንተ ውጪ የሆነ አንዳች ነገር የለም። በቤታችን ላይ ካንተ ውጪ የሆነ አንዳች ነገር የለም። በእያንዳንዱ በስራችን፣ በትዳራችን፣ በልጆቻችን ሁሉ ካንተ ያልሆነ አንዳች ነገር የለም። እናመሰግናለን። ደግሞም በሚቀጥለው ህይወታችን፣ በሚቀጥለው ምዕራፎቻችን፣ በእያንዳንዱ የህይወት ክፍሎቻችን ፍቃድህ ብቻ ስለሚሆን እናመሰግናለን። ፍቃድህ ብቻ ስለሚሆን እናመሰግናለን። እኛ ያልነው ሳይሆን አንተ ያልከው በህይወታችን ላይ ስለሚሆን፣ አንተ የፈቀድከው ብቻ ስለሚሆን፣ ደግሞም ለገዛ ለምቾት ለመሻታችን አሳልፈ ስለማትሰጠን እናመሰግናለን። ውበት ስለምትሰጠው ለህይወታችን፣ ለእያንዳንዱ ነገሮቻችን ውበት ስለምትሆንልን እናመሰግናለን። እግዚአብሔር ሆይ በእያንዳንዱ ነገራችን ላይ ኪዳንህን ስታከብር አይተናል። እግዚአብሔር ሆይ ኪዳንህን ስትፈጽምልን አይተናል። እናመሰግናለን። ሃሌሉያ! ዛሬም እንደገና በፊት እንድንሆን የረዳህን አንተ ነህ። አንተን እናመሰግናለን። አንተን ብቻ ከፍ እናረጋለን። አንተን ይዘን እንወጣለን። በነገሮቻችን ላይ አንተን ይዘን እንወጣለን። ወደፊት እንራመዳለን፣ እንቀጥላለን፣ ከፍ እንላለን። አንተን ይዘን አናፍርም። ተማምነንብሃል። ቆርጠን ወጥተናል። ቆርጠን ተከትለናል። አንመለስም ወደኋላ፣ አናይም ወደኋላ። ከኋላችን ያለ ሊጠፋ የተዘጋጀ ነገር እንጂ እኛን አብሮ ሊያጠፋ የሚመጣ ነገር የለም። ሃሌሉያ! በሚያጠፋ እግዚአብሔር ሆይ ባላየነው ነገር ላይ እንደ ሎጥ ምህረት ስለምታደርግልን ከኋላችን ያለ የሚመጣው ጊዜ የጥፋት ቢሆን አስቀድመህ እኛን ስለምታስወጣን እናመሰግናለን። አስቀድመን ከስፍራው ስለምንወጣ እናመሰግናለን። በጌታ በኢየሱስ ክርስቶስ ማምለጥ ስለምታደርግልን እናመሰግናለን። ወደኋላ ሳናይ ወደፊት ብቻ የምንሄድበትን መንፈስ ደግሞ ዛሬ እንቀበላለን። ወደፊት የምንሄድበት ወደኋላ ማናይበት ምንም
ምንም የሚያምር የህይወት ስፍራ ምንም የሚያምር ጎዳና ምንም አይነት የሚያምር ስፍራ የሥራ ደጅ የትዳር ደጅ ቢመስል እግዚአብሔር ሆይ አንተ ግን አስቀድመህ እንድታስወጣን ጠፍቶ ሊያጠፋን ካለ ምድር እንድታስወጣን ጠፍቶ ሊያጠፋ ካለ ትዳር ጠፍቶ ሊያጠፋ ካለ ስራ ጠፍቶ ሊያጠፋን ካለ ወዳጅነት አስቀድመ ስለምታስወጣን እናመሰግናለን። አሁንም እንድታስወጣን እንጸልያለን። እኛ ያላወቅናቸው ብዙ መንገዶች አሉ። እኛ ያላስተዋልናቸው ጠላት ያሰበው የጥፋት ጊዜ አለ የሚጠፋበት ጊዜ አለ። ዛሬ ግን መላእክትን ልከው ወደፊት ስለምታስወጣን እግዚአብሔር ሆይ ለመስሎን ከገባንበት የጥፋት ስፍራ ስለምታስወጣን እንባርካለን እናመሰግናለን። ሃሌሉያ እናመሰግናለን። ወደፊት እንሄዳለን አንቃጠልም። ከሚጠፋው እሳት ጋር አብረን አንጠፋም። ከሚያጠፋው እሳት ጋር አብረን አንጠፋም። በጌታ በኢየሱስ ክርስቶስ መውጣት ሆነልን በኢየሱስ ክርስቶስ። በዚህ ሌሊት እግዚአብሔር እንዲረዳን እንጸልያለን። ጠፍቶ ከሚያጠፋን ነገር እንዲያስመልጠን በጌታ በኢየሱስ ክርስቶስ እንጸልያለን። በትዳራችን ላይ እንጸልያለን። በልጆቻችን ላይ እንጸልያለን። በስራችን ላይ እንጸልያለን። በአገልግሎታችን ላይ እንጸልያለን። በጌታ በኢየሱስ ክርስቶስ እኛ ያላስተዋልን ነው ጠፍቶ ሊያጠፋን ካለ ነገር ጋር ማምለጥ ሆነልን። እግዚአብሔር አስቀድሞ ካየው ጥፋት አስመለጠን በጌታ በኢየሱስ አባቶይ በጌታ በኢየሱስ ስም ጸልያለሁ። አሁንም ለሚሰሙኝ ሰዎች ጸልያለሁ። በተለያየ የህይወት ምዕራፍ ላይ ላሉ በሚያሰጋ በሚያስጨንቅ ተስፋ በሚያስቆርጥ ምዕራፍ ላይ ላሉ እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጠፍቶ ሊያጠፋቸው ካለ የህይወት ምዕራፍ ነፃ እንዲወጡ ከሚያጠፋቸው ሪሌሽንሺፕ እንዲወጡ ከሚያጠፋቸው ህብረት እንዲወጡ ከሚያጠፋቸው ስራ እንዲወጡ በጌታ በኢየሱስ ክርስቶስ ስም ለልጆቻቸው ጸልያለሁ። ጠፍቶ ከሚያጠፋቸው የህይወት ምዕራፍ ነፃ እንዲወጡ ልጆቻቸው ከሚውልበት መጥፎ ቦታ ሁሉ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይህን ጸሎት እየተከታተሉ ላሉ ወጣት ሴት ልጆች ላላቸው ወጣት ወንድ ልጆች ላላቸው በተለያየ ስፍራ በትምህርት በስራ ላይ ላሉ ልጆቻቸው በጌታ በኢየሱስ ስም ጸልያለሁ። እንዲህ ከሚያጠፋቸው ነገር ነፃ ይውጡ። ከሚያጠፋቸው የሱስ ዓለም ነፃ ይውጡ። ከሚያጠፋቸው ግንኙነት ነፃ ይውጡ። ከሚያጠፋቸው ሪሌሽንሺፕ ነፃ ይውጡ። ከሚያጠፋቸው ስራ ነፃ ይውጡ። በጌታ በኢየሱስ ክርስቶስ ነፃ መውጣት ሆነላቸው። ማምለጥ ሆነላቸው በጌታ በኢየሱስ ክርስቶስ። ሎጥና ሚስቱ ከሚጠፋው ምድር ጋር አብረው ሲያልፉ ሲጠፋ ያ ምድር ግን ሲጠፋ ቅርበት እንደነበረው ለድንገት እንዳመለጡ ለድንገት እንደወጡ በጌታ በኢየሱስ ክርስቶስ ሊያጠፋቸው ድንገት እዚህ ጋር ቀርቦ ካለ ነገር በጌታ በኢየሱስ ስም በፍጥነት እንዲወጡ ጸልያለሁ። በፍጥነት እንዲያመልጡ ጸልያለሁ። እንዲወጡ ጸልያለሁ። ምናልባት የጠፋው እሳት ከኋላ ሊታይ ሊሆን ይችላል። ሳናይ ወደ ኋላ እንድንወጣ ጸልያለሁ። የሚሰሙ ሰዎች ወደ ኋላ ሳያዩ የእሳቱ ንዳድ ሳያስደነግጣቸው አንተ ግን እንድታስመልጣቸው በቅጽበት እንዲወጡ ከሚያስፈራው የሥራ ዓለም እንዲወጡ ከሚያስፈራው ጤንነት ከያዘ ነገር ከበሽታ እንዲወጡ ድንገት ሞትን አውጆ ከመጣ አስደንጋጭ የህመም ዜና እንዲያመልጡ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ስር ሊከታቸው ካለ የትኛውም ዕዳ ቀርቦ ካለ አጥፊ በጌታ በኢየሱስ ቶሎ ዛሬ እንዲያመልጡ ከዚህ ሌሊት ጀምሮ እንዲያመልጡ ሲነጋ እንዲያመልጡ አሁን እንዲያመልጡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሲነጋ ብሎ እየተማማለ እየጠበቃቸው ያለ የጠላት እቅድ በራቸውን በሌሊት ሊያንኳኳ ካለ የትኛውም ጥፋትና ውድቀት እንዲያመልጡ በጌታ በኢየሱስ ስም ጸልያለሁ። ያምልጡ አሁን እየሰማችሁን አብራችሁ እየጸለያችሁ ያላችሁ ሰዎች አሁን ያላችሁበት ቦታ ሊያሰጋችሁ ያለ በቅርብ ርቀት ሆኖ እያስፈራራችሁ ያለ ነገር ቢኖር ዛሬ ግን ማምለጥ ይሆንላችኋል። ቅጽበታዊ የሆነ ማምለጥ ይሆንላችኋል በጌታ በኢየሱስ ክርስቶስ ስም። እነ ፈርዖን ከኋላ ሲመጡ እነ ሙሴ ባመለጡበት ፍጥነት እነሱ ሊገቡ ሲሉ እንደዋጠው እናንተ አምልጣችሁ ጠላታችሁ የሚዋጠበት ሁኔታ ዛሬ በጌታ በኢየሱስ ክርስቶስ ስም ይሆናል። እንደዚህ ይፈጠራል። እናንተ ታመልጣላችሁ። እናንተ ባመለጣችሁበት ስፒድ ሊደርስባችሁና ሊይዛችሁ የመጣ ነገር ግን ይዋጣል በኢየሱስ
በኢየሱስ ይዋጣል በኢየሱስ ይዋጣል በኢየሱስ ወደ ኋላ ለማየት እንኳን ጊዜ የለም ለመመለስ እንኳን ጊዜ እስከማይኖር የሆነ ነገር ረሰው ብላችሁ ወደ ኋላ መመለስ እስከማትችሉ በፍጥነት ማምለጥ ይሆንላችኋል በፍጥነት ማምለጥ ይሆንላችኋል የሎጥ ሚስት ድንገት በዞረችበት እሷም እዛው እንደቀረች በዚህ ያክል ፍጥነት ውስጥ ያለ ነገር እግዚአብሔር እናንተ በቶሎ ያስመልጣችኋል በቶሎ ያስመልጣችኋል በጌታ በኢየሱስ ክርስቶስ በቶሎ ያስመልጣችኋል ዮሴፍን አቻኮሉት እንደሚል በሚያስቸኩል ኃይል ዛሬ ማምለጥ ይሆንላችኋል በሚያስቸኩል ቅባት ማምለጥ ይሆንላችኋል በጌታ በኢየሱስ ክርስቶስ አመልጣለሁ ያላችሁ ያወጃችሁ ከኔ ጋር ጸልዩ አመለጥኩት ያላችሁ አውጁ በኮሜንት ላይ አምልጣችኋል ከጠላት እቅድ አምልጣችኋል ከሚያስፈራራው አምልጣችኋል ከበሽታ ከሞት ከመሰናክል ከአካል ጉዳት ከንብረት ጉዳት ከኪሳራ ከእዳ በኢየሱስ ስም ከእስር አምልጣችኋል ለድንገት እንደሚባለው የማምለጥ ሁኔታ ታመልጣላችሁ በድንገት ታመልጣላችሁ በማይክሮ ሰከንድ ውስጥ ታመልጣላችሁ እግዚአብሔር ዛሬ ይሄንን ይሰራል ቤታችሁ ከመፍረስ ዛሬ ለድንገት ያመልጣል በቃለት እኮ ያላችሁ ዛሬ ድንገት ተውቦ ታዩታላችሁ ሃሌሉያ እግዚአብሔር እንደገና ቤታችሁን ያስነሳል እግዚአብሔር እንደገና ትዳራችሁን ያቆማል እንደገና ስራችሁን ያሳምረዋል እንደገና ህይወታችሁን ያሳምረዋል በጌታ በኢየሱስ ክርስቶስ እግዚአብሔር የእንደገና አምላክ ስለሆነ ሁሌ እንደምናውጀው እንደምንናገረው ለእያንዳንዳችን የእንደገና ጊዜ እግዚአብሔር ሲሰጠን አይተናል በሁኔታዎች ላይ የእንደገና ጊዜ ሲሰጠን አይተናል አሁንም የሚያስቀጥለን የእግዚአብሔር ኃይል ከኛ ጋር አለ የሚያስመልጥ የእግዚአብሔር ኃይል ከኛ ጋር አለ በጌታ በኢየሱስ ክርስቶስ ቤታችሁ ያመልጣል እንደገና ያብባል ውበት ይሆናል በጌታ በኢየሱስ ክርስቶስ እንደገና ውበት ይሆናል ሃሌሉያ ከዋሽታ የተነሳ እንደገና እንደሚያፈራ በጌታ በኢየሱስ ክርስቶስ ዛሬ ከዚህ ጸሎት የተነሳ ህይወታችሁ እንደገና ማበብ ይሆናል ዛሬ በትላንትናው ኃይል እንዳትንቀሳቀሱ ጸልያለሁ ኃይል እንድትጨምሩ ጸልያለሁ በነገራችሁ ላይ ኃይል እንድትጨምሩ በስራ ፖቴንሻላችሁ ላይ ኃይል እንድትጨምሩ በመሄድ በመሮጣችሁ ላይ በመውለድ በማፍራታችሁ ላይ ኃይል እንድትጨምሩ በኢየሱስ ስም ጸልያለሁ ልጅ ለማፍራት ኃይል እንዲሆንላችሁ ሃሌሉያ የልዑል ኃይል ከናንተ ጋር ይሆናል እንደገና ኃይል ይሆንላችኋል ሴቶች ልትወልዱ የምትፈልጉ ባለትዳሮች እናቶች በጌታ በኢየሱስ ስም የእግዚአብሔር ኃይል ለናንተ ይሆናል ልጅ ለማፍራት ይሆናል ልጅ ለማቀፍ ይሆናል ለማሳደግ ይሆናል ለመዳር ይሆናል ለማስተማር ይሆናል ለቁም ነገር ለማብቃት ይሆናል የእግዚአብሔር ኃይል ይህንን ያደርጋል ሃሌሉያ የእግዚአብሔር ኃይል የማይሰራው የለም ቤታችንን ይሰራል አገልግሎታችንን ይሰራል ትዳራችንን ይሰራል ስራችንን ሁሉ ይሰራል ሃሌሉያ እግዚአብሔር የልባችን አምላክ ነው በመሻታችን ላይ ኃይሉን ይገልጣል በልባችን ፍላጎት ላይ ኃይሉን ይገልጣል ከኛ ጋር ይሆናል በአገልግሎታችን ላይ ኃይሉን ይገልጣል እንደቀደመው እንዳንመላለስ የሚያደርግ የእግዚአብሔር ኃይል ከኛ ጋር ይሆናል ሃሌሉያ እግሮቻችን አይሰናከሉ ኢየሱስ ጌታ ነው በለመለመው መስክ የሚመራ የእግዚአብሔር ኃይል አለ ኢየሱስ ጌታ ነው እንደገና ህይወታችሁ ያብብ በጌታ በኢየሱስ ስም ህይወታችሁ እንደገና ያብብ ህይወታችሁ ያፍራ ይሂድ ይጀርጋ ይርዛ ወደ ላይ ይውጣ ከፍ ብሎ እንደሚታይ እንደዛ ከፍ ይበል በጌታ በኢየሱስ ስም ይታይ በኢየሱስ ስም እንደ ሰንደቅ ዓላማ የህይወታችሁ ውበት ይታይላችሁ በመድራችሁ በመትኖሩበት ስፍራ ይታይላችሁ በቤተሰቦቻችሁ ይታይላችሁ በጌታ በኢየሱስ ክርስቶስ ስም ከምትወዳቸው ሰዎች ጋር ተራርቃችሁ የምትኖሩ ሰዎች የምስራቻችሁ ማምለጣችሁ ከፍ ማለታችሁ ማበባችሁ የምስራች ሆኖ ወደ ቤተሰቦቻችሁ ይሂድላችሁ ይፍጠንላችሁ አመለጠች ሆነላት ተሳካላት ቤተሰቦቻችሁ ይስሙ ከናንተ የህይወት ውበት የተነሳ ድግስ ይሆንላችሁ ድግስ ይምጣላችሁ በኢየሱስ ከናንተ ህይወት መለወጥ የተነሳ ድግስ ይደገስላችሁ በጌታ በኢየሱስ ክርስቶስ
ሃሌሉያ ኢየሱስ ጌታ ነው። እግዚአብሔር የሚከብርበት የእልልታ ድምጽ የሚሰማበት የምስራች በቤታችሁ ላይ ይሁን። የምስራች በቤታችሁ ላይ፣ የምስራች በስራችሁ ላይ በጌታ በኢየሱስ ክርስቶስ ደግሳችሁ የምታበሉበት የእግዚአብሔር ክብር በቤታችሁ ይገለጥ በኢየሱስ ይገለጥ በኢየሱስ ይገለጥ በኢየሱስ። ሃሌሉያ ኢየሱስ ጌታ ነው። እግዚአብሔር መልካምን ነገር ያደርግልናል። መልካምን ነገር ከኛ ህይወት ያወጣል። መልካምን ነገር በእኛ ደግሞ ይሰራል። መልካምን ነገር ደግሞ ለኛ ያደርጋል። ሃሌሉያ እግዚአብሔር መልካም ስለሆነ ከሱ መልካምን ነገር ስለማናጣ መልካም አባት ያለው ለልጆቹ መልካምን ነገር እንደሚሰጥ መልካም ነገር ብቻ በእኛ ህይወት ላይ ይሆናል። ሃሌሉያ በጌታ በኢየሱስ ክርስቶስ እንደገና እንጸልያለን፣ እንሄዳለን፣ እንቀጥላለን። በጌታ በኢየሱስ ክርስቶስ የእናንተ የሆነ ነገር ከእጃችሁ ያመለጠ ነገር እንዲመለስላችሁ ጸልያለሁ። ምርኮ እንዲመለስላችሁ ጸልያለሁ። ወደ እጆቻችሁ እንዲገቡ ጸልያለሁ። በጌታ በኢየሱስ ክርስቶስ የራቃችሁን ነገር ያዙ። በኢየሱስ የራቃችሁን ነገር ጨብጡት፣ ያዙት። በኢየሱስ ፊት ለፊት ተገናኙት፣ ፊት ለፊት ተገናኙ፣ እዩት፣ ዳሱት። በጌታ በኢየሱስ ክርስቶስ ያዙት። የእናንተ የሆነን የምትፈልጉት የጸለያችሁትን የጸሎት ርዕሳችሁን መያዝ ይሁንላችሁ። ያስኩት እያላችሁ ጸልዩ። የጸሎት መልሴን ያስኩት፣ ጨበጥኩት፣ ተገናኘሁት እያላችሁ አውጁ። በኢየሱስ ስም ይዛችሁታል። በኢየሱስ ስም ጨብጣችሁታል። የእናንተ ሆኗል። ወደ እልፍኛችሁ ገብቷል። ወደ ጓዳችሁ ገብቷል። ወደ ስራችሁ ገብቷል። ወደ ትዳራችሁ ገብቷል። የጸለያችሁት ነገር ሰላም ቢሆን ገብቷል። በጌታ በኢየሱስ ስም በረከት ቢሆን ገብቷል። ጤንነት ቢሆን ገብቷል። የልባችሁን መሻት እግዚአብሔር እንደሱ ፈቃድ ሰጥቷችኋል። የእግዚአብሔር ፍጹም ፈቃድ መልካምነቱን ነው፣ መልካምነት ነው፣ ጤንነት ነው፣ በረከት ነው፣ ሰላም ነው፣ ማበብ ነው። ልክ እንደዚህ የጸለያችሁ ሰዎች ጸሎታችሁ ተመልሷል። ሰላም ሆኗል። መልካም ሆኗል። መዋብ ሆኗል። መሄድ መቀጠል ሆኗል። መቆም ማይታሰብ ነገር ነው። በጌታ በኢየሱስ ክርስቶስ ለዘመናት የጸለያችሁበትን ርዕስ ዛሬ ያዛችሁት፣ ጨበጣችሁ፣ ተገናኛችሁ። ይሄ ነው የጸለይኩት ብላችሁ ማሳየት ይሁንላችሁ። በብዙ በጸሎት ስታለቅሱ ስታነቡ የነበራችሁ ልክ እንደ ሐና የቅዠትና የስካር የመሰለ በቸርቹ በየቦታ ሁሉ በጓዳችሁ ሰው ሳያችሁ የስካር እየመሰለባችሁ ያላችሁ ጸሎታችሁን መልስ ካለመያዛችሁ የተነሳ ሰዎች አፍ ውስጥ የገባችሁ ዛሬ እግዚአብሔር እንደገና በሰዎቹ ፊት ያቆማችኋል። እንደገና በምስጋና ያቆማችኋል። ሃሌሉያ እግዚአብሔር አያሳፍራችሁም። እግዚአብሔር አያሳፍርም ይባልላችኋል። ልክ እንደ ሐና እኔ ነኝ ከዚህ ቀደም እዚህ እንደዚህ ስጸልይ ያየኸኝ እንዳለችው ነገር ዓለማ ሁሉ ተቀይሮ እንደሄደች እንደስከማትለይ ድረስ ያቺ ሴት እንደሆነ የተለየ እንደሆነች መልሳችሁን ይዛችሁ ስትጸልዩ ስታነቡ ወዳያችሁ ስፍራ ትሄዳላችሁ። ወዳነባችሁበት ስፍራ ትመለሳላችሁ። ከመልሳችሁ ጋር ትመለሳላችሁ። ከበረካታችሁ ጋር ትመለሳላችሁ። ከጤንነታችሁ ጋር ትመለሳላችሁ። በጌታ በኢየሱስ ክርስቶስ የጸሎት መልስ ዛሬ ሆኖልናል። የጸሎት መልስ ሆኖልናል። ብዙ ሌሊቶችን በእግዚአብሔር ፊት አንኳክተናል። ብዙ ሌሊቶችን ጸልየናል። ብዙ ሌሊቶችን አንብተናል። ዛሬ ግን የመልስ ሌሊት ይሆንልናል። ዛሬ ግን የእግዚአብሔርን ዓላማ ፍጹም የሆነውን መንፈሱን የምንቀበልበት ሆኗል። በጌታ በኢየሱስ ክርስቶስ ስም ሃሌሉያ። መልስ ሆኗል። መልስ ሆኗል። የጸሎት መልስ ሆኖልኛል ያላችሁ አውጁ። የጸሎት መልስ ሆኖላችኋል። በጌታ በኢየሱስ ክርስቶስ ስም የጸሎት መልስ ሆኖላችኋል። ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር ረዳታችን ነው። እግዚአብሔር መልካም ብቻ ነው። ይህንን ስታስቡ ለምንም ነገር ኃይል ታገኛላችሁ። ለመጸለይ ኃይል ታገኛላችሁ። የጸለያችሁትን ነገር እንደተቀበላችሁ እምነት ይሆንላችኋል። እግዚአብሔር መልካም ነው። ባንተ ህይወት እግዚአብሔር መልካም ነው። ባንቺ ህይወት እግዚአብሔር መልካም ነው። እግዚአብሔር ባንቺ ህይወት መልካም ነው። መልካም ነው። ተስፋ አልቆረጠብንም። የተለየ ዓላማ አልቀየረም። ትላንት እንደተናገረን እንደዛው ያደርግልናል። ኢየሱስ ጌታ ነው። እንጸልያለን። አሁንም ደግሞ እንቀጥላለን። በዚህ ሌሊት እግዚአብሔር ባስታጠቀን ኃይል መጠን ልክ ተዘርግተን እንጸልያለን። ኢየሱስ ጌታ ነው።
በጌታ በኢየሱስ ስም እናመሰግናለን አባቶች ኃይል ጉልበት ሆነህናል ለመጸለይ ፊትህን ለመፈለግ ደግሞም የመልሳችንን የምንይዝበትን ኃይል ሰጥተህናል እናመሰግናለን እንደገና ያስደነገጠንን ከዚህ ቀደም ላንደነግጥበት ወኔ ሆነህናል ብርታት ሆነህናል እናመሰግናለን ተራራው ከዚህ በኋላ በእኛ ፊት ደልዳላ ሜዳ ይሆናል ራሳችሁን እንደገና በማነሳሳት በእግዚአብሔር ፊት እንሆናለን እንቀጥላለን በጌታ በኢየሱስ ስም እናመሰግናለን ስለ እያንዳንዱ ነገሮቻችን እናመሰግናለን ካንተ ያልሆነ አንዳች ነገር የለንም ምድር ላይ የተፈጠረው ነገር ሁሉ ካላንተ አንዳች እንኳን የሆነ እንደሌለ በህይወታችን ላይ ካንተ ውጪ የሆነ አንዳች ነገር የለም በቤታችን ላይ ካንተ ውጪ የሆነ አንዳች ነገር የለም በእያንዳንዱ በስራችን በትዳራችን በልጆቻችን ሁሉ ካንተ ያልሆነ አንዳች ነገር የለም እናመሰግናለን ደግሞም በሚቀጥለው ህይወታችን በሚቀጥለው ምዕራፎቻችን በእያንዳንዱ የህይወት ክፍሎቻችን ፍቃድህ ብቻ ስለሚሆን እናመሰግናለን ፍቃድህ ብቻ ስለሚሆን እናመሰግናለን እኛ ያልነው ሳይሆን አንተ ያልከው በህይወታችን ላይ ስለሚሆን አንተ የፈቀድከው ብቻ ስለሚሆን ደግሞም ለገዛ ለምቾት ለመሻታችን አሳልፈ ስለማትሰጠን እናመሰግናለን ውበት ስለምትሰጠው ለህይወታችን ለእያንዳንዱ ነገሮቻችን ውበት ስለምትሆንልን እናመሰግናለን እግዚአብሔር ሆይ በእያንዳንዱ ነገራችን ላይ ኪዳንህን ስታከብር አይተናል እግዚአብሔር ሆይ ኪዳንህን ስትፈጽምልን አይተናል እናመሰግናለን ሃሌሉያ ዛሬም እንደገና በፊት እንድንሆን የረዳህን አንተን እናመሰግናለን አንተን ብቻ ከፍ እናረጋለን አንተን ይዘን እንወጣለን በነገሮቻችን ላይ አንተን ይዘን እንወጣለን ወደፊት እንራመዳለን እንቀጥላለን ከፍ እንላለን አንተን ይዘን አናፍርም ተማምነንብሃል ቆርጠን ወተናል ቆርጠን ተከትለናል አንመለስም ወደኋላ አናይም ወደኋላ ከኋላችን ያለ ሊጣፋ የተዘጋጀ ነገር እንጂ እኛን አብሮ ሊያጣፋ የሚመጣ ነገር የለም ሃሌሉያ በሚያጠፋ እግዚአብሔር ሆይ ባላየነው ነገር ላይ እንደ ሎጥ ምህረት ስለምታደርግልን ከኋላችን ያለ የሚመጣው ጊዜ የጥፋት ቢሆን አስቀድመህ እኛን ስለምታስወጣን እናመሰግናለን አስቀድመን ከስፍራው ስለምንወጣ እናመሰግናለን በጌታ በኢየሱስ ክርስቶስ ማምለጥ ስለምታረግልን እናመሰግናለን ወደኋላ ሳናይ ወደፊት ብቻ የምንሄድበትን መንፈስ ደግሞ ዛሬ እንቀበላለን ወደፊት የምንሄድበት ወደኋላ ማናይበት ምንም የሚያምር የህይወት ስፍራ ምንም የሚያምር ጎዳና ምንም አይነት የሚያምር ስፍራ የሥራ ደጅ የትዳር ደጅ ቢመስል እግዚአብሔር አንተ ግን አስቀድመህ እንድታስወጣን ጠፍቶ ሊያጠፋን ካለ ምድር እንድታስወጣን ጠፍቶ ሊያጠፋ ካለ ትዳር ጠፍቶ ሊያጠፋ ካለ ስራ ጠፍቶ ሊያጠፋን ካለ ወዳጅነት አስቀድመ ስለምታስወጣን እናመሰግናለን አሁንም እንድታስወጣን እንጸልያለን እኛ ያላወቅናቸው ብዙ መንገዶች አሉ እኛ ያላስተዋልናቸው ቃላት ያሰበው የጠፋት ጊዜ አለ የሚጠፋበት ጊዜ አለ ዛሬ ግን መላእክትን ልከው ወደፊት ስለምታስወጣን እግዚአብሔር ሆይ ለመስሎን ከገባንበት የጠፋት ስፍራ ስለምታስወጣን እንባርካለን እናመሰግናለን ሃሌሉያ እናመሰግናለን ወደፊት እንሄዳለን አንቃጠልም ከሚጠፋው እሳት ጋር አብረን አንጠፋም ከሚያጠፋው እሳት ጋር አብረን አንጠፋም በጌታ በኢየሱስ ክርስቶስ መውጣት ሆነልን በኢየሱስ ክርስቶስ በዚህ ሌሊት እግዚአብሔር እንዲረዳን እንጸልያለን ጠፍቶ ከሚያጠፋን ነገር እንዲያስመልጠን በጌታ በኢየሱስ ክርስቶስ እንጸልያለን በትዳራችን ላይ እንጸልያለን በልጆቻችን ላይ እንጸልያለን በስራችን ላይ እንጸልያለን በአገልግሎታችን ላይ እንጸልያለን በጌታ በኢየሱስ ክርስቶስ እኛ ያላስተዋልነው ጠፍቶ ሊያጠፋን ካለ ነገር ጋር ማምለጥ ሆነልን እግዚአብሔር አስቀድሞ ካየው ጥፋት አስመለጠን በጌታ በኢየሱስ አባቶይ በጌታ በኢየሱስ ስም ጸልያለሁ አሁንም ለሚሰሙኝ ሰዎች ጸልያለሁ በተለያየ የህይወት ምዕራፍ ላይ ላሉ በሚያሰጋ በሚያስጨንቅ ተስፋ በሚያስቆርጥ ምዕራፍ ላይ ላሉ እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ ጠፍቶ ሊያጠፋቸው ካለ የህይወት ምዕራፍ ነፃ እንዲወጡ ከሚያጠፋቸው ሪሌሽንሺፕ እንዲወጡ ከሚያጠፋቸው ህብረት እንዲወጡ ከሚያጠፋቸው ስራ እንዲወጡ በጌታ በኢየሱስ ክርስቶስ ስም ለልጆቻቸው ጸልያለሁ ጠፍቶ ከሚያጠፋቸው የህይወት ምዕራፍ ነፃ እንዲወጡ ልጆቻቸው ከሚውልበት መጥፎ ቦታ ሁሉ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ ይህን ጸሎት እየተከታተሉ ላሉ ወጣት ሴት ልጆች ላላቸው ወጣት ወንድ ልጆች ላላቸው
በተለያየ ስፍራ በትምህርት በስራ ላይ ላሉ ልጆቻቸው በጌታ በኢየሱስ ስም ጸልያለሁ። እንዲህ ከሚያጠፋቸው ነገር ነፃ ይውጡ፣ ከሚያጠፋቸው የሱስ ዓለም ነፃ ይውጡ፣ ከሚያጠፋቸው ግንኙነት ነፃ ይውጡ፣ ከሚያጠፋቸው ሪሌሽንሺፕ ነፃ ይውጡ፣ ከሚያጠፋቸው ስራ ነፃ ይውጡ። በጌታ በኢየሱስ ክርስቶስ ነፃ መውጣት ሆነላቸው፣ ማምለጥ ሆነላቸው በጌታ በኢየሱስ ክርስቶስ። ሎጥና ሚስቱ ከሚጣፋው ምድር ጋር አብረው ሲያልፉ ሲጣፋ ያ ምድር ግን ሲጣፋ ቅርበት እንደነበረው ለድንገት እንዳመለጡ ለድንገት እንደወጡ በጌታ በኢየሱስ ክርስቶስ ሊያጠፋቸው ድንገት እዚህ ጋር ቀርቦ ካለ ነገር በጌታ በኢየሱስ ስም በፍጥነት እንዲወጡ ጸልያለሁ፣ በፍጥነት እንዲያመልጡ ጸልያለሁ፣ እንዲወጡ ጸልያለሁ። ምናልባት የጠፋው እሳት ከኋላ ሊታይ ሊሆን ይችላል። ሳናይ ወደ ኋላ እንድንወጣ ጸልያለሁ። የሚሰሙ ሰዎች ወደ ኋላ ሳያዩ የእሳቱ ንዳድ ሳያስደነግጣቸው አንተ ግን እንድታስመልጣቸው በቅጽበት እንዲወጡ ከሚያስፈራው የሥራ ዓለም እንዲወጡ ከሚያስፈራው ጤንነት ከያዘ ነገር ከበሽታ እንዲወጡ ድንገት ሞትን አውጆ ከመጣ አስደንጋጭ የህመም ዜና እንዲያመልጡ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ስር ሊከታቸው ካለ የትኛውም ዕዳ ቀርቦ ካለ አጥፊ በጌታ በኢየሱስ ቶሎ ዛሬ እንዲያመልጡ፣ ከዚህ ሌሊት ጀምሮ እንዲያመልጡ፣ ሲነጋ እንዲያመልጡ፣ አሁን እንዲያመልጡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሲነጋ ብሎ እየተማማለ እየጠበቃቸው ያለ የጠላት እቅድ በራቸውን በሌሊት ሊያንኳኳ ካለ የትኛውም ጥፋትና ውድቀት እንዲያመልጡ በጌታ በኢየሱስ ስም ጸልያለሁ። ያምልጡ አሁን እየሰማችሁን አብራችሁ እየጸለያችሁ ያላችሁ ሰዎች አሁን ያላችሁበት ቦታ ሊያሰጋችሁ ያለ በቅርብ ርቀት ሆኖ እያስፈራራችሁ ያለ ነገር ቢኖር ዛሬ ግን ማምለጥ ይሆንላችኋል። ቅጽበታዊ የሆነ ማምለጥ ይሆንላችኋል በጌታ በኢየሱስ ክርስቶስ ስም። እነ ፈርዖን ከኋላ ሲመጡ እነ ሙሴ ባመለጡበት ፍጥነት እነሱ ሊገቡ ሲሉ እንደዋጠው እናንተ አምልጣችሁ ጠላታችሁ የሚዋጠበት ሁኔታ ዛሬ በጌታ በኢየሱስ ክርስቶስ ስም ይሆናል። እንደዚህ ይፈጠራል። እናንተ ታመልጣላችሁ። እናንተ ባመለጣችሁበት ስፒድ ሊደርስባችሁና ሊይዛችሁ የመጣ ነገር ግን ይዋጣል በኢየሱስ ስም። ይዋጣል በኢየሱስ ስም። ወደ ኋላ ለማየት እንኳን ጊዜ የለም። ለመመለስ እንኳን ጊዜ እስከማይኖር የሆነ ነገር ረሳው ብላችሁ ወደ ኋላ መመለስ እስከማትችሉ በፍጥነት ማምለጥ ይሆንላችኋል። የሎጥ ሚስት ድንገት በዞረችበት እሷም እዛው እንደቀረች በዚህ ያክል ፍጥነት ውስጥ ያለ ነገር እግዚአብሔር እናንተ በቶሎ ያስመልጣችኋል በጌታ በኢየሱስ ክርስቶስ በቶሎ ያስመልጣችኋል። ዮሴፍን አቻኮሉት እንደሚል በሚያስቸኩል ኃይል ዛሬ ማምለጥ ይሆንላችኋል። በሚያስቸኩል ቅባት ማምለጥ ይሆንላችኋል በጌታ በኢየሱስ ክርስቶስ ስም። አመልጣለሁ እያላችሁ ያወጃችሁ ከኔ ጋር ጸልዩ። አመለጥኩት እያላችሁ አውጁ በኮሜንት ላይ። አምልጣችኋል። ከጠላት እቅድ አምልጣችኋል። ከሚያስፈራራው አምልጣችኋል። ከበሽታ፣ ከሞት፣ ከመሰናክል፣ ከአካል ጉዳት፣ ከንብረት ጉዳት፣ ከኪሳራ፣ ከዕዳ በኢየሱስ ስም ከእስር አምልጣችኋል። ለድንገት እንደሚባለው የማምለጥ ሁኔታ ታመልጣላችሁ። በድንገት ታመልጣላችሁ። በማይክሮ ሰከንድ ውስጥ ታመልጣላችሁ። እግዚአብሔር ዛሬ ይሄንን ይሰራል። ቤታችሁ ከመፍረስ ዛሬ ለድንገት ያመልጣል። በቃለት እኮ ያላችሁ ዛሬ ድንገት ተውቦ ታዩታላችሁ። ሃሌሉያ። እግዚአብሔር እንደገና ቤታችሁን ያስነሳል። እግዚአብሔር እንደገና ትዳራችሁን ያቆማል። እንደገና ስራችሁን ያሳምረዋል። እንደገና ህይወታችሁን ያሳምረዋል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር የእንደገና አምላክ ስለሆነ ሁሌ እንደምናውጀው እንደምንናገረው ለእያንዳንዳችን የእንደገና ጊዜ እግዚአብሔር ሲሰጠን አይተናል። በሁኔታዎች ላይ የእንደገና ጊዜ ሲሰጠን አይተናል። አሁንም የሚያስቀጥለን የእግዚአብሔር ኃይል ከኛ ጋር አለ። የሚያስመልጥ የእግዚአብሔር ኃይል ከኛ ጋር አለ በጌታ በኢየሱስ ክርስቶስ ስም። ቤታችሁ ያመልጣል፣ እንደገና ያብባል፣ ውበት ይሆናል በጌታ በኢየሱስ ክርስቶስ ስም።
እንደገና ውበት ይሆናል። ሃሌሉያ። ከውሃ ሽታ የተነሳ እንደገና እንደሚያፈራ በጌታ በኢየሱስ ክርስቶስ ስም ዛሬ ከዚህ ጸሎት የተነሳ ህይወታችሁ እንደገና ማበብ ይሆናል። ዛሬ በትላንትናው ኃይል እንዳትንቀሳቀሱ ጸልያለሁ። ኃይል እንድትጨምሩ ጸልያለሁ። በነገራችሁ ላይ ኃይል እንድትጨምሩ፣ በስራ ፖቴንሻላችሁ ላይ ኃይል እንድትጨምሩ፣ በመሄድ በመሮጣችሁ ላይ፣ በመውለድ በማፍራታችሁ ላይ ኃይል እንድትጨምሩ በኢየሱስ ስም ጸልያለሁ። ልጅ ለማፍራት ኃይል እንዲሆንላችሁ። ሃሌሉያ። የልዑል ኃይል ከናንተ ጋር ይሆናል። እንደገና ኃይል ይሆንላችኋል። ሴቶች ልትወልዱ የምትፈልጉ ባለትዳሮች፣ እናቶች በጌታ በኢየሱስ ስም የእግዚአብሔር ኃይል ለናንተ ይሆናል። ልጅ ለማፍራት ይሆናል። ልጅ ለማቀፍ ይሆናል። ለማሳደግ ይሆናል። ለመዳር ይሆናል። ለማስተማር ይሆናል። ለቁም ነገር ለማብቃት ይሆናል። የእግዚአብሔር ኃይል ይህንን ያደርጋል። ሃሌሉያ። የእግዚአብሔር ኃይል የማይሰራው የለም። ቤታችንን ይሰራል፣ አገልግሎታችንን ይሰራል፣ ትዳራችንን ይሰራል፣ ስራችንን ሁሉ ይሰራል። ሃሌሉያ። እግዚአብሔር የልባችን አምላክ ነው። በመሻታችን ላይ ኃይሉን ይገልጣል። በልባችን ፍላጎት ላይ ኃይሉን ይገልጣል። ከኛ ጋር ይሆናል። በአገልግሎታችን ላይ ኃይሉን ይገልጣል። እንደቀደመው እንዳንመላለስ የሚያደርግ የእግዚአብሔር ኃይል ከኛ ጋር ይሆናል። ሃሌሉያ። እግሮቻችን አይሰናከሉም። ኢየሱስ ጌታ ነው። በለመለመው መስክ የሚመራ የእግዚአብሔር ኃይል አለ። ኢየሱስ ጌታ ነው። እንደገና ህይወታችሁ ያብብ በጌታ በኢየሱስ ስም። ህይወታችሁ እንደገና ያብብ። ህይወታችሁ ያፍራ፣ ይሂድ፣ ይንጀርገ፣ ይርዘ፣ ወደ ላይ ይውጣ። ከፍ ብሎ እንደሚታይ እንደዛ ከፍ ይበል በጌታ በኢየሱስ ስም። ይታይ በኢየሱስ ስም። እንደ ሰንደቅ ዓላማ የህይወታችሁ ውበት ይታይላችሁ። በምድራችሁ በምትኖሩበት ስፍራ ይታይላችሁ። በቤተሰቦቻችሁ ይታይላችሁ በጌታ በኢየሱስ ክርስቶስ ስም። ከምትወዳቸው ሰዎች ጋር ተራርቃችሁ የምትኖሩ ሰዎች የምስራቻችሁ ማምለጣችሁ፣ ከፍ ማለታችሁ፣ ማበባችሁ የምስራች ሆኖ ወደ ቤተሰቦቻችሁ ይሂድላችሁ፣ ይፍጠንላችሁ። አመለጠች፣ ሆነላት፣ ተሳካላት። ቤተሰቦቻችሁ ይስሙ። ከናንተ የህይወት ውበት የተነሳ ድግስ ይሆንላችሁ፣ ድግስ ይምጣላችሁ በኢየሱስ ስም። ከናንተ ህይወት መለወጥ የተነሳ ድግስ ይደገስላችሁ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ኢየሱስ ጌታን እግዚአብሔር የሚከብርበት የእልልታ ድምጽ የሚሰማበት የምስራች በቤታችሁ ላይ ይሁን። የምስራች በቤታችሁ ላይ፣ የምስራች በስራችሁ ላይ በጌታ በኢየሱስ ክርስቶስ ስም። ደግሳችሁ የምታበሉበት የእግዚአብሔር ክብር በቤታችሁ ይገለጥ በኢየሱስ ስም። ይገለጥ በኢየሱስ ስም። ይገለጥ በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር መልካምን ነገር ያደርግልናል። መልካምን ነገር ከኛ ህይወት ያወጣል። መልካምን ነገር በእኛ ደግሞ ይሰራል። መልካምን ነገር ደግሞ ለኛ ያደርጋል። ሃሌሉያ። እግዚአብሔር መልካም ስለሆነ ከሱ መልካምን ነገር ስለማናጣ መልካም አባት ያለው ለልጆቹ መልካምን ነገር እንደሚሰጥ መልካም ነገር ብቻ በእኛ ህይወት ላይ ይሆናል። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እንደገና እንጸልያለን፣ እንሄዳለን፣ እንቀጥላለን። በጌታ በኢየሱስ ክርስቶስ ስም የእናንተ የሆነ ነገር ከእጃችሁ ያመለጠ ነገር እንዲመለስላችሁ ጸልያለሁ። ምርኮ እንዲመለስላችሁ ጸልያለሁ። ወደ እጆቻችሁ እንዲገቡ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የራቃችሁን ነገር ያዙ። በኢየሱስ ስም የራቃችሁን ነገር ጨብጡት፣ ያዙት። በኢየሱስ ስም ፊት ለፊት ተገናኙ፣ እዩት፣ ዳሱት። በጌታ በኢየሱስ ክርስቶስ ስም ያዙት። የእናንተ የሆነን የምትፈልጉትን የጸለያችሁትን የጸሎት ርዕሳችሁን መያዝ ይሆንላችሁ። ያስኩት እያላችሁ ጸልዩ። የጸሎት መልሴን ያስኩት፣ ጨበጥኩት፣ ተገናኘሁት እያላችሁ አውጁ። በኢየሱስ ስም ይዛችሁታል። በኢየሱስ ስም ጨብጣችሁታል። የእናንተ ሆኗል። ወደ እልፍኛችሁ ገብቷል። ወደ ጓዳችሁ ገብቷል። ወደ ስራችሁ ገብቷል። ወደ ትዳራችሁ ገብቷል። የጸለያችሁት ነገር ሰላም ቢሆን ገብቷል። በጌታ በኢየሱስ ስም በረከት ቢሆን ገብቷል። ጤንነት ቢሆን ገብቷል። የልባችሁን መሻት እግዚአብሔር እንደሱ ፈቃድ ሰጥቷችኋል።
የእግዚአብሔር ፍጹም ፈቃድ መልካምነቱን ነው፣ መልካምነቱን ነው፣ ጤንነት ነው፣ በረከት ነው፣ ሰላም ነው፣ ማበብ ነው። ልክ እንደዚህ የጸለያችሁ ሰዎች ጸሎታችሁ ተመልሷል፣ ሰላም ሆኗል፣ መልካም ሆኗል፣ መዋብ ሆኗል፣ መሄድ መቀጠል ሆኗል። መቆም ማይታሰብ ነገር ነው። በጌታ በኢየሱስ ክርስቶስ ለዘመናት የጸለያችሁበትን ርዕስ ዛሬ ያዛችሁት፣ ጨበጣችሁ፣ ተገናኛችሁ። ይሄ ነው የጸለይኩት ብላችሁ ማሳየት ይሁንላችሁ። በብዙ በጸሎት ስታለቅሱ ስታነቡ የነበራችሁ ልክ እንደ ሐና የቅዠትና የስካር የመሰለ በቸርቹ በየቦታ ሁሉ በጓዳችሁ ሰው ሳያችሁ የስካር እየመሰለባችሁ ያላችሁ ጸሎታችሁን መልስ ካለመያዛችሁ የተነሳ ሰዎች አፍ ውስጥ የገባችሁ ዛሬ እግዚአብሔር እንደገና በሰዎቹ ፊት ያቆማችኋል፣ እንደገና በምስጋና ያቆማችኋል። ሃሌሉያ! እግዚአብሔር አያሳፍራችሁም። እግዚአብሔር አያሳፍርም ይባልላችኋል። ልክ እንደ ሐና እኔ ነኝ ከዚህ ቀደም እዚህ እንደዚህ ስጸልይ ያየኸኝ እንዳለችው ነገር ዓለማ ሁሉ ተቀይሮ እንደሄደች እንደስከማትለይ ድረስ ያቺ ሴት እንደሆነች የተለየ እንደሆነች መልሳችሁን ይዛችሁ ስትጸልዩ ስታነቡ ወዳያችሁ ስፍራ ትሄዳላችሁ፣ ወዳነባችሁበት ስፍራ ትመለሳላችሁ፣ ከመልሳችሁ ጋር ትመለሳላችሁ፣ ከበረካታችሁ ጋር ትመለሳላችሁ፣ ከጤንነታችሁ ጋር ትመለሳላችሁ። በጌታ በኢየሱስ ክርስቶስ የጸሎት መልስ ዛሬ ሆኖልናል። የጸሎት መልስ ሆኖልናል። ብዙ ሌሊቶችን በእግዚአብሔር ፊት አንኳክተናል፣ ብዙ ሌሊቶችን ጸልየናል፣ ብዙ ሌሊቶችን አንብተናል። ዛሬ ግን የመልስ ሌሊት ይሆንልናል። ዛሬ ግን የእግዚአብሔርን ዓላማ ፍጹም የሆነውን መንፈሱን የምንቀበልበት ሆኗል በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! መልስ ሆኗል፣ መልስ ሆኗል። የጸሎት መልስ ሆኖልኛል ያላችሁ አውጁ። የጸሎት መልስ ሆኖላችኋል በጌታ በኢየሱስ ክርስቶስ ስም። የጸሎት መልስ ሆኖላችኋል። ሃሌሉያ! እግዚአብሔር መልካም ነው። እግዚአብሔር ረዳታችን ነው። እግዚአብሔር መልካም ብቻ ነው። ይህንን ስታስቡ ለምንም ነገር ኃይል ታገኛላችሁ፣ ለመጸለይ ኃይል ታገኛላችሁ። የጸለያችሁትን ነገር እንደተቀበላችሁ እምነት ይሆንላችኋል። እግዚአብሔር መልካም ነው። ባንተ ህይወት እግዚአብሔር መልካም ነው። ባንቺ ህይወት እግዚአብሔር መልካም ነው። እግዚአብሔር ባንቺ ህይወት መልካም ነው፣ መልካም ነው። ተስፋ አልቆረጠብንም። የተለየ ዓላማ አልቀየረም። ትላንት እንደተናገረን እንደዛው ያደርግልናል። ኢየሱስ ጌታ ነው። እንጸልያለን፣ አሁንም ደግሞ እንቀጥላለን። በዚህ ሌሊት እግዚአብሔር ባስታጠቀን ኃይል መጠን ልክ ተዘርግተን እንጸልያለን። ኢየሱስ ጌታ ነው። በጌታ በኢየሱስ ስም እናመሰግናለን። አባቶች ኃይል ጉልበት ሆነህናል ለመጸለይ፣ ፊትህን ለመፈለግ፣ ደግሞም የመልሳችንን የምንይዝበትንም ኃይል ሰጥተህናል። እናመሰግናለን። እንደገና ያስደነገጠንን ከዚህ ቀደም ላንደነግጥበት ወኔ ሆነህናል፣ ብርታት ሆነህናል። እናመሰግናለን። ተራራው ከዚህ በኋላ በእኛ ፊት ደልዳላ ሜዳ ይሆን። ራሳችሁን እንደገና በማነሳሳት በእግዚአብሔር ፊት እንሆናለን፣ እንቀጥላለን በጌታ በኢየሱስ ስም።